ህዝባዊ ጉባኤውን አከናውኗል። አከናውኖ ሲጨርስም ካሁን ቀደም እንደ ዓላማ ይዞት ከነበረው መካከል በተግባር ከሰራንበት ምንኮራበት ድርጊት መካከል ምንድነው ችግኞችን መትከል ከድሮም ጀምሮ ዓላማችን ስለነበረ የጉባኤውን መታሰቢያ ለመዘከር በዶር ዜሎች ችግኝ እየተከልን ነው። እንደሌላ ጊዜ ተክለን ዘወራንንም አሁንም ቢሆን እንክብካቤ አድርገን ዳር እስኪደርስ ድረስ ጸድቆ ውጤታማ እስኪሆን ድረስ እንከታተላለን። መሰል ድርጊቶችንም ወደ ሌሎች ተስፋፍተው የጠቅላይ ሚኒስትሩን ኢኒሼቲቭ በመላ አርባ ምንጭ ከተማ እንዲሁም ደግሞ በዙሪያ ወረዳዎች እንዲተገበሩ እንደ ማህበርም እንደ ግለሰብም ሁላችንም የምንሰራበት ጉዳይ ነው። ይሄው ነው። እናመሰግናለን። ያው ወንድሜ እንዳለው ውበት አርባ ምንጭ ሲመሰረት ጀምሮ አንደኛ አካባቢውን በአረንጓዴ ሎካል በሆኑ ዛፎችን በመትከል የሚታወቅ ነው። አሁንም ለቀጣዩ ውበት አርባ ምንጭ እንደዚህ አይነት ስራዎችን የሚያበረታታና በራሱ አጋዥ አግኝቶ በራሱ አቅም ወደፊት የተሻለ ስራ እንሰራለን ብለን እናስባለን። ይሄ ጅማሬያችን ነው። ወደፊትም ይሄን የዶክተር አብይን ሐሳብ በመደገፍ ያለውን ሰፋ አድርገን ወደፊት እንተክላለን የሚል ዓላማ አለን። እናመሰግናለን።